ይህንን ቪዲዮ ክሊክ ካደረጋችሁት በህይወታችሁ ዲሲፕሊን መሆን ትፈልጋላችሁ ማለት ነው። እኔ ደግሞ በዓለም ላይ በጣም ዲሲፕሊንድ ከሚባሉ ሰዎች ሁለቱን ዴቪድ ጎገንስ እና ጃኮብ ዊሊንግ የሚባሉ የሚሊተሪ ሰዎች ናቸው። ሁለቱም ኔቪ ሲል ነበሩ። በተለይ ዴቪድ ጎገንስ ሰውነቱን ከዚህ ወደዚህ የቀየረ ሰው ነው በአጭር ጊዜ ውስጥ ማለት ነው። ፕላስ ጃኮብ ዊሊንግም የተለያዩ ጦርነቶች ላይ የተዋጋ ሊደር፣ ፖድካስት ያለው በጣም ጠንካራ እንደውም በጣም የሚገርም አንድ ኮት አለው ዲሲፕሊን ኢዝ ፍሪደም የምትል። ከነዚህ ሁለት ሰዎች መጽሐፎች አሏቸው። ከነሱ መጽሐፎች ላይ ዲሲፕሊን መሆን እንደምንችል በደንብ የተናገሩት ነገር አለ። እነዚህ ነገሮች እኛ ላይም ዲሲፕሊን ለመሆን ህይወታችን ላይ የሚጠቅሙናል የሚባሉትን ነገሮች እናያለን ማለት ነው። የመጀመሪያው ነገር ለምንድን ነው ዲሲፕሊን መሆን የፈለግከው? የሆነ ግብ ያስፈልጋል። ካለ ግብ ለምንድን ነው ዲሲፕሊን የምትሆነው? የምትሆንበት ጉዳይ የለም። ዲሲፕሊን ለመሆን የሆነ ምክንያት ያስፈልጋል። ራስን ማሻሻል ሊሆን ይችላል፣ ብር መስራት ሊሆን ይችላል። የተለያዩ ማድረግ የምፈልጋቸው ነገሮች ግብ ሊኖረ ኤም ያስፈልጋል። ምክንያቱም ካለ ግብ ዲሲፕሊን የምትሆንበት ምክንያት የለም። ግብ ማስቀመጥ አለብህ። ለዚህ ጉዳይ ዲሲፕሊን መሆን እፈልጋለሁ እና የአጭር ጊዜና የረዥም ጊዜ ግቦች ያስፈልጉሃል። የረዥም ጊዜ ግቦች የሚባሉት በ3 ዓመት፣ ለ4 ዓመት፣ ለ5 ዓመት ሜቢ ለ8 ዓመትም የምታስቀምጣቸው ግቦች ናቸው። ከ8 ዓመት በኋላ እኔ ራሴን እዚህ ቦታ ላይ ማግኘት ፈልጋለሁ፣ ከ5 ዓመት በኋላ እኔ ራሴን እንዲህ አይነት ቦታ ላይ ማግኘት ፈልጋለሁ ብለን የሆነ አይድል የምናደርገው የምናስቀምጠው ልንጽፈው የሚገባ ግብ ያስፈልገን። አጫጭር ግቦች ደግሞ ለሳምንት ሊሆን ይችላል፣ ለወራት ሊሆን ይችላል። ትላልቆቹ ግቦች ጋር ለመድረስ የምናደርጋቸው ታስኮች ማለት ነው። ቀጥታ ማድረግ ያለብን ነገሮች አጫጭር ግቦች ይባላሉ። ረዥም ጊዜና አጭር ጊዜ ግብ አስቀምጠን ነው ዲሲፕሊን ለዚህ ጉዳይ መሆን እፈልጋለሁ ብለን ማስቀመጥ አለብን። ካለ ግብ ሰው ኖር አይባልም። የሆነ ሆፕ ያስፈልገናል። የሆነ ወደ ላይ የምናየው ነገር፣ ወደዛ መድረስ እፈልጋለሁ የምንለው ነገር ግዴታ ያስፈልግ። ካለዛ እየኖርን አይደለም ሁላ። የዴቪድ ጎገንስ ካንት ሀርት ሚ መጽሐፍ ላይ አንድ ሀሳብ ዴቪድ ጎገንስ ያስቀምጥልናል። ለአንድ ሳምንት ወይ ለ2 ሳምንት ራሳችንን ማየት፣ ምን እያደረግኩኝ ነው ብለን ራሳችንን ለማየት መሞከር። ለምሳሌ ነገ ከጠዋት ስትነሱ ካላችሁበት ሰዓት ጀምሮ እስከምትተኙ ድረስ ምን እያደረጋችሁ እንደነበር ራሳችሁን ቼክ ታደርጋላችሁ። በዚህ ሰዓት እንደዚህ አድርጌያለሁ ብለን እንጽፋለን፣ እናስቀምጣለን። በዚህ ሰዓት እንደዚህ አድርጌያለሁ፣ በዚህ ሰዓት እንደዚህ አድርጌያለሁ እያለን ለአንድ ሳምንት ሙሉ እያንዳንዱን ቀን ምን እያደረግኩ ነው የሚለውን ነገር እናያለን። ለአንድ ሳምንት ለ2 ሳምንት ራሳችንን ከገመገምን በኋላ ጊዜያችን እንዴት እንደምናሳልፍ ካየን በኋላ ጋፖች ይፈጠራሉ። ፍሪ ታይም ሊኖረን ይችላል። ከዚህ ሰዓት እየሰራችሁ ከነበረ የሆነች ፍሪ ታይም እንዳላችሁ ትረዳላችሁ። ጋፕ ይኖራል። ፕላስ ደግሞ ምን ያህል ጊዜያችሁን እየተጠቀማችሁ ነው፣ ምን ያህል ፕሮዳክቲቭ የሆነ ነገር እያደረጋችሁ ነው የሚለውን ነገር ትረዳላችሁ። ጊዜን ዝም ብዬ እያጠፋው ነው፣ ስልክ እያየው፣ ዩቲዩብ እያየው፣ ቲክቶክ እያየው ዝም ብዬ ጊዜን እያጠፋው ነው ወይ አሪፍ ነገር እያደረግኩ ነው እያላችሁ ራሳችሁን ገምግማችሁ ጽፋችሁ ታስቀምጣላችሁ ማለት ነው። እስካሁን ጊዜያችንን ኮንትሮል እያደረግነው አልነበረም። ስናየው ደስተኛ ላልሆን እንችላለን። ጊዜያችን እንዴት እንደምናሳልፍ ደስተኛ ላልሆን እንችላለን። እስካሁን ባስቀመጥነው 2 ሳምንት 1 ሳምንት ባየነው ነገር ደስተኛ ላልሆን እንችላለን እና ጊዜያችንን ኮንትሮል እያደረግነው እንዳልነበረ፣ እኛ የፈለግነውን ነገር እያደረግን እንዳልነበረ፣ ዲሲፕሊን እንዳልነበረን፣ ኢሞሽናችን ወይም ህይወት ዝም ብሎ በሚያመጣው ነገር እየኖርን እንደነበር ልንረዳ እንችላለን። ከዚህ ወዲህ ልክ እንደ ወታደር ስኬጁል እናወጣለን ማለት ነው። እንደ ወታደር ስኬጁል ማውጣት ማለት ለእያንዳንዷ ሰከንድ፣ ለእያንዳንዷ ደቂቃ የምናደርገው ነገር በአይምሯችን ኮንሽስሊ ማድረግ የምንፈልገውን ነገር ማድረግ ማለት ነው። ስኬጁል ስናወጣ ከእንቅልፋችን ከተነሳንበት ሰዓት ጀምሮ እስከምንተኛ የምናደርገውን ነገር በስኬጁል እናስቀምጣለን ማለት ነው። ከእንቅልፌ ከተነሳው በኋላ ፊቴን እታጠባለሁ፣ ጥርሴን ቦርሻለሁ። ከዚህ ሰዓት እስከዚህ ሰዓት ስራ እሰራለሁ፣ ከዚህ ሰዓት እስከዚህ ሰዓት ምግብ እበላለሁ፣ ከዚህ ሰዓት እስከዚህ ሰዓት መጽሐፍ አነባለሁ እያልን ቀናችንን ከፋፍለን መኖር ማለት ነው። አሁን ትምህርት ቤት ለእያንዳንዱ ፔሪድ ሰዓት አለው። ከዚህ እስከዚህ ሰዓት ማትስ ትማራለህ፣ ከዚህ እስከዚህ ሰዓት ጂኦግራፊ፣ ከዚህ እስከዚህ ሰዓት ባዮሎጂ፣ ከዛ ቁርስ ሰዓት እቺ ነች። ከቁርስ ሰዓት በኋላ ደግሞ ሌላ ፔሪዶች ይመጣሉ፣ ሌላ ሳብጀክቶች ይመጣሉ። እንደዚህ ነው።
ሚሊተሪ ፕሮቶኮል ማለትም ልክ እንደዚህ ነው። ለእያንዳንዱ ደቂቃና ሰከንድ ማድረግ የምንፈልገውን ነገር ብቻ ማድረግ ማለት ነው። ሌላ ማድረግ የምንችለው ነገር ሊኖር ይችላል፣ ግን ወደ ግባችን ወደሚያደርሰን ነገር ብቻ ፎከስ ለማድረግ መሞከር ማለት ነው። ዲሲፕሊንድ መሆን ማለት ይሄ ነው፣ ሌላ ነገር የለም። ስኬጁል ማውጣት ላይ በጣም ብዙ ጊዜ የሚወራው ነገር ሞርኒንግ ሩቲን የሚባለው ነገር የመጀመሪያው ጠዋት መነሳት አለብኝ ወይ፣ በጠዋት ብነሳ ሞር ዲሲፕሊንድ ሆናለሁ ወይ የሚለው ጥያቄ ነው። እሱ እንደ እያንዳንዱ ሰው ይለያያል። ግዴታ 10 ሰዓት ወይ 11 ሰዓት መነሳት የለብህ። ጊዜ ካለክ፣ ፍሪ ታይም በጣም ካለክ በዛ ሰዓት የምትነሳበት ምንም ምክንያት የለም። ዴቪድ ጎገንስ በእኔ ሀሳብ ይስማማል ብዬ አላስብም። ግዴታ ጠዋት ተነስተ ከሰው ቀድመ የሆነ ነገር ማድረግ አለብህ የሚል ሀሳብ አለው እና ያው ብዙ ጊዜ ፉክክር ላይ ስለሚሆን ዴቪድ ጎገንስ ኮምፒቲሽን ምናምን በጣም ይመቸዋል እና ጠዋት ተነሳችሁ ነገርን ስታደርጉ በጠዋት ተነሳችሁ ሰው ተኝቶ እናንተ ትነሳሳላችሁ የሚል ሀሳብ አለው። እንደዛ የምታስቡ ከሆነ ማድረግ ትችላላችሁ። ግን ፍሪ ታይም ካላችሁ ለስራችሁ ወይም ለግባችሁ በጣም ከፍተኛ የሆነ ጊዜ ካላችሁ ጠዋት መነሳቱ አያስፈልግም። ግን ስራ ካላችሁ ወይ ትምህርት ካላችሁ ግዴታ ሌሊት 10 ሰዓት ተነስታችሁ እስከ 12 ሰዓት ወይም እስከ 12 ተኩል ስራችሁን የራሳችሁን ስራ መስራት ሊኖርባችሁ ይችላል። ግን ጊዜ ካላችሁ ይህንን የማድረግ ግዴታ የለባችሁ። ፕላስ ደግሞ ሞርኒንግ ሩቲን ተብሎ በቀዝቃዛ ውሃ መታጠብ፣ ሌላም የተለያዩ ነገሮችን ማድረግ የሚባል ነገር አለ ሞርኒንግ ሩቲን ሲባል ማለት ነው። ግን በተቻላችሁ አቅም ሞርኒንግ ሩቲን ሲባል ወደ ስራችሁ ቶሎ የሚያስገባችሁን ነገር ማድረግ ወደምትፈልጉት ነገር ወደ ታስካችሁ የሚገፋፋችሁ ነገር ቶሎ ለማድረግ ሞክሩ። ለምሳሌ ሻወሩ መውሰድ ከፈለጋችሁ ትችላላችሁ። ቀዝቃዛ ሻወሩን ግን ቶሎ ወደ ስራችሁ ያስገባል። ስሜታችሁ ተረጋግቶ ወደ ስራ የሚያስገባችሁ ከሆነ ያን ነገር አድርጉ። ግን በተቻላችሁ አቅም ሞርኒንግ ሩቲናችሁን ሜዲቴሽን፣ ጆርናሊንግ ምናምን እያላችሁ አትሙሉት። ቶሎ እንደተነሳችሁ ፊታችሁን ታጥባችሁ ቤት ገብታችሁ ቶሎ ብላችሁ ወደ ስራ ለመግባት ሞክሩ። በዛ ሰዓት ስለሆነ አይምሯችን ፒክ ለመስራት የሚፈልገው ማለት ነው። ጠዋት ለመነሳት ከፈለጋችሁ የጠዋት ለመነሳት ሚስጥሩ ቶሎ መተኛት። አሌክስ ሆርሞዚን የምታውቁት ከሆነ ከ4 ሰዓት ጀምሮ ማታ ከዛ ወዲህ ብዙ የምትሰሩት ነገር አይኖርም። ዩቲዩብ ስክሮል ማድረግ ነው ወይ ቲክቶክ፣ በቃ ዝም ብላችሁ ጊዜያችሁ ማጥፋት ነው። ይሄ ከሚሆን ቶሎ ትተኙና ቶሎ ትነሳላችሁ ማለት ነው። የጠዋት የመነሳት ሚስጥሩ ቶሎ መተኛት ስለሆነ። ግን አንዳንድ ሰው ሌሊት መስራት የሚወድ ሰው አለ። እንደዛ ከሆነ ሌሊት ቁጭ ብላችሁ መስራት ትችላላችሁ። ጠዋት ለመነሳት የሚፈልጉ ከሆነ ደግሞ ቶሎ መተኛት ነው ሚስጥሩ። ምክንያቱም ከደከመን በኋላ እንቅልፋችን ከመጣ በኋላ የማንተኛ ከሆነ መስራትም አንፈልግም፣ ጊዜያችንን ብለን እያጠፋን ነው ወይ ስልክ ላይ ተጎልተን ማለት ነው። ጠዋት የመነሳት ሚስጥሩ ቶሎ መተኛት። ቱ-ዱ ሊስት ማለት በጣም ማይክሮ የሆነ ግብ ማለት ነው። ቀን ተቀን የምናደርገው ነገር እንደማለት ታስካችን፣ በየቀኑ የምናደርገው ታስክ ማለት ነው። የአጭር ጊዜ ግብ አለን፣ ለአንድ ሳምንት ለወራት የምናደርገው ረዥም ጊዜ አለ። የረዥም ጊዜ ግብ አለ ደግሞ በጣም ትንሽዬ ግብ ሊኖረን ይገባል። በየቀኑ ማድረግ የምንፈልገው ታስካችን ማለት ነው፣ ወደ ግባችን የሚያስጠጋን ነገር። ቱ-ዱ ሊስት ማለት ይሄ ነው። በትንሽዬ ወረቀት እንጽፋለን ነገ ማድረግ የፈለግነውን ነገር ዛሬ ሌሊት ስንተኛ ቱ-ዱ ሊስት ብለን እንጽፋለን። ሌትስ ሴይ መጽሐፍ ያነበብን ከሆነ ከዚህ ፔጅ እስከዚህ ፔጅ አነባለሁ መጽሐፍ ብለን እናስቀምጣለን። ቪዲዮ የምንሰራ ከሆነ በዚህ ሰዓት ይህንን ቪዲዮ ሰራለሁ ብለን እናስቀምጣለን። ሌላም ነገሮች እናስቀምጣለን ማለት ነው። ሶ አሱናስ ያንን ነገር ልክ እንዳደረገን መጽሐፉን ልክ አንብበን ከጨረስን በኋላ ፔጃችን ያስቀመጥነውን ቲክ እናደርጓለን ማለት ነው። ራይት እናደርጓለን። ሶ ዶፓሚን ሂት ይኖረዋል፣ ያስደስተናል ማለት ነው። ነገ ደግመን እንድናደርገው ይገፋፋል እና በየቀኑ ቱ-ዱ ሊስት ያስፈልገናል። ማድረግ የምንፈልገው ነገር አንደኛ እንዳንረሳ ዲሲፕሊን እንድንሆን፣ ሁለተኛ ደግሞ ሌላ ቀን ደግመን እንድናደርገው ዶፓሚን ሂት ስለሚኖረው ስለሚያስደስተን ማለት ነው። ሶ ዲሲፕሊን ስለመሆን አውርተናል። ሞቲቬሽን አይደለም ይሄ ቪዲዮ፣ እንዴት ዲሲፕሊን መሆን እንችላለን የሚለው ነገር ግን ዳውንሳይድ አለ፣ የሆነ የሚጎዳን ነገር አለ። ዲሲፕሊን መሆን ምን ይፈጠራል? የዲሲፕሊን ሱስ ብለን እንያዘው። ቱ-ዱ ሊስት ከሌለን፣ ግብ ከሌለን በህይወታችን ፉልፊልድ አንሆንም። ፕላስ ደግሞ ወደ ድሮ ወደማንፈልገው ነገር እንጎተታለን። ኖርማል ህይወት መኖር አንችልም። ወይ ዲሲፕሊንድ ነን ወይ ዲሲፕሊንድ አይደለንም። መሀል ላይ መሆን አንችልም ማለት ነው። ሌትሰይ የሆነ ሰው ለ9 ወር ለ10 ወር ዲሲፕሊንድ ሆኖ በሆነ ምክንያት ዲሲፕሊንድ መሆን ቢያቆም፣ ስኬጁል ማውጣት ቢያቆም፣ ቱ-ዱ ሊስት ማድረግ ቢያቆም
ወደ ድሮ ማንነቱ ይመለሳል ማለት ነው። ቶሎ በአንድ ቀን ውስጥ ይጎተታል። ማድረግ ወደማይፈልገው ልምድ ይገባል። ሱስም ካለበት ወደ ሱሱ የመመለስ ቻንሱ በጣም ከፍተኛ ነው። ዲሲፕሊን ስንሆን ልክ እንደ እስር ቤት ብለን መያዝ እንችላለን። ያንን ነገር ካላደረግነው፣ ዲሲፕሊን ካልሆንን ወደ ድሮ ማንነታችን ቶሎ የመመለስ ተንደንስ ሊኖረን ይችላል እና ራሳችሁን በጣም አታስገድዱ ብዬ አስባለሁ። እንዲህ አይነት ነገር ውስጥ እንዳገቡ ማለት ነው። ለራሳችሁ ፋታ ስጡት። ለምሳሌ በጣም የምትፈልጉት ነገር ካደረጋችሁ በኋላ ይጠቅመኛል ብላችሁ የምታስቡትን ነገር ካረጋችሁ በኋላ የሆነ ቀን ላይ አመሻሽ አካባቢ ወደ ማታ የሚያስደስታችሁ ነገር አድርጉ። ፊልም ማየት ሊሆን ይችላል፣ ተከታታይ። ሁላችንም የራሳችን የሆነ ኢንተርቴንመንት ይኖረናል። ያንን ነገር ለማድረግ ሞክሩ። ፋታ ስጡት ለራሳችሁ ማለት ነው። ግዴታ ልክ እንደ ሮቦት እንግዲህ እንትን በሉ አልላችሁም። በቃ ስሩ ብቻ አይደላችሁም። የሆነ መረጋጋት የሚያስፈልግበት ራሳችን ኢንተርቴን ማድረግ ሊኖርብን ይችላል ብዬ አስባለሁ። ህይወት እንደዛ ስለምንኖራት ማለት ነው።